ማራናታ አሜን ጌታ ኢየሱስ ሆይ ቶሎና እንላለን ያለንበት የመጨረሻው ዘመን ላይ ነው የምንገኘው ጌታ ኢየሱስ ክርስቶስ ደግሞ በቶሎ እንደሚመጣ እናምናለን ከዚህ ቀደምም ተናግረናል ጌታ በቅርብ ይመጣል ለዛ የተዘጋጀ ማንነት ሊኖረን ደግሞ እንደሚገባ ዛሬም በተደጋጋሚ ለመንገር እንወዳለን ክብራትና ክብራን በዚች ምድር ላይ ስንኖር እንግዲህ የዘመን ፍጻሜን የሚያመላክቱ ትልልቅ እውነታዎችን በተደጋጋሚ በተለያዩ ጊዜ በተለይም በሳይንሱ ዓለም ያሉ እውነታዎችን ስናቀርብ ቆይተናል ዛሬ ግን በተመልካቾቻችንም ጥያቄ መሰረት ስለ ማርክ ኦፍ ዘ ቢስት 666 ወይም የአውሬው ቁጥር ምልክትን በሚመለከት ከዚህ ቀደም አቅርበነው የነበረውን ዝግጅት እንድናቀርብ የጠየቁን ሰዎች አሉ በዛን ሰሞን ላይ በመብራት መጥፋት ምክንያት አንዳንድ ያላዩ ሰዎች ስላሉ ማለት ነው ስለዚህ እሱን በሚመለከት እንግዲህ በራዕይ ምዕራፍ 13 ላይ ስለዚህ ነገር በጣም በግልጽ የተጻፈ ነገር ነው ያለው የአውሬው ወይም የስሙ ቁጥር ያለው ምልክት የሌለበት ማንንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይላል ይሄ ደግሞ በመላው ዓለም በተለይም ደግሞ በአውሮፓ በጣም እየተስፋፋ ያለበት ጊዜ ነው ያለነው እንግዲህ በጣቶቻችን ላይ የዚህ የ666 አሻራ ወይም ማይክሮቺፕስ ተቀብሮ በዛ መሰረት ሰዎች የንግድ እንቅስቃሴያቸውን ወደ ቢሮ መውጣት መግባት ማንኛውንም አይነት የእንቅስቃሴ ከዚህ ጋር በተያያዘ እንዲሆን እየተደረገ ያለበት ሁኔታ ነው ያለው ሌላ ሀገር ደግሞ አንቺ አዲስ ነገር አለሽ እንግሊዝ በእንግሊዝ ያው በትልልቅ ድርጅቶች ላይ የማይክሮቺፕስ ሊያደርጉባቸው መሆኑን ተከትሎ የሀገሪቱ ንግድ ህብረትና የሰራተኞች ማህበር ፍራቻቸውን በጣም እየገለጹ ያሉበት ሁኔታ ላይ ነው ያሉት እንግዲህ ያው እንደ ግዴታም ሆኖ በየድርጅቶቹ እንዲቀበር ታስቧል ማለት ነው በእንግሊዝ ሀገር ላይ ወዴት ያመራ እንደሆነ ዓለማችን ያመራች እንደሆነ በጣም በግልጽ የሚያሳይ ሁኔታ አለ ይሄ የመጨረሻውን ዘመን ላይ ነን ብለን እንድናስብ የሚያደርጉ ምልክቶች ናቸው ብዬ አስባለሁ እንግዲህ ክብራትና ክብራን ይሄ ነገር በጣም እየተስፋፋ ያለበት ሁኔታ ነው ያለው በእኛም ሀገር እንደዚህ አይነት ምልክቶች ይታያሉ የሚል ነገር ሰምቻለሁ ግን በእርግጠኝነት የት እንደሆነና ማን ያደረገው እንደሆነ አይታወቅም ግን እነዚህ አሁን ክሬዲት ካርድ የገንዘብ እንትን የምናወጣባቸው በቀጣይ ወደዚህ ይቀየራሉ ነው እየተባለ ያለው ያ አንዱ መነሻ ነው ሁለተኛው ቴክኖሎጂ ወደዚህኛው የሚያመራ ነው ስለዚህ እንግዲህ ያው እኛም ጫፍ ላይ እንዳለን ልናስብ ይገባል በጣም ልንጸልይ ይገባል እግዚአብሔር ጥበብንና ማስተዋልን ያብዛልን ለማንኛውም ክብራትና ክብራን ማርክ ኦፍ ዘ ቢስት 666 የአውሬው ምልክት የተሰኘውን ይሄንን ፕሮግራም ተከታትለን ተመልሰን እንገናኛለን እነሆ ፕሮግራሙ መልካም ጊዜ የስልጣኔው ምንጭ ወይም የግኝቱ ባለቤቶች ማይክሮቺፕስ ወይም RFID በመባል ይጠሩታል። በመጽሐፍ ቅዱሳችን የአውሬው ስም 666 በመባል ይጠራል። ማርክ ኦፍ ዘ ቢስት 666 የዮሐንስ ራእይ መጽሐፍ ጻፊ በራእይ ስለመጨረሻው ዘመን የተመለከተውን ሲጽፍ ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክትን እንዲቀበሉ የአውሬውም ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል ይላል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና፣ ቁጥሩም 666 ነው። ዮሐንስ ራእይ ምዕራፍ 13 ከቁጥር 16 እስከ 18። ይህ ከዘመናት በፊት የተነገረ ትንቢት ሥጋ ለብሶ ዛሬ አሜሪካ፣ ኤዥያ፣ አውሮፓ፣ ሰሜን አፍሪካ፣ መካከለኛው ምስራቅ፣ ሮም፣ ግሪክ፣ እስራኤል ላይ እውን መሆን ከጀመረ ሰነባብቶ በፈጣን ሁኔታ እየተስፋፋ ይገኛል። ለመሆኑ የአውሬው 666 ቁጥር ማርክ ኦፍ ዘ ቢስት 666 የሚስጥር አሰራሩ ምንድን ነው? የአውሬው 666 ቁጥር ማርክ ኦፍ ዘ ቢስት 666 የሚስጥር አሰራሩ ማለት ባጭሩ ሲገለጥ የዚህ ዓለም መንግስታት ያስተዳደር መዋቅር ያሰራር ሲስተም ማለት ነው። ዲያብሎስ ራሱ በዘረጋው ያሰራር ሲስተም የዚህ ዓለም ገዢዎችን እየተጠቀመ የዓለም ሕዝብን ክርስቲያኖችንም ጨምሮ በአሰቃቂ የባርነት ወጥመድ ይይዛቸዋል። የአውሬው 666 ቁጥር የሚስጥር አሰራሩ ስለያዛቸው የዓለም ሕዝብ ስብስብ ይነግረናል። የዲያብሎስ መንግስት መለያ የሚስጥር ቁጥር የሆነው ይህ መለያ የሚስጥር ቁጥር በአሁን ሰዓት አብዛኞቹ ተቀብለው
እየተጠቀሙበት ይገኛል። በአሜሪካን፣ በአውሮፓ፣ በሚድል ኢስት እንዲሁም በኤዥያ እንዲሁም በአፍሪካ ኢትዮጵያን ጨምሮ ሰዎች በተለያዩ መንግስታዊና መንግስታዊ ባልሆኑ ተቋማት አገልግሎት ለማግኘት ሲፈልጉ አገልግሎት ሰጪው አካል በመጀመሪያ የሚጠይቃቸው ስማቸውን ሳይሆን መለያ ቁጥራቸውን ማለትም የመታወቂያ ወይም የፓስፖርት አሊያም የታክስ ከፋይ መለያ ቁጥር ሶሻል ሴኩሪቲ ኦር ፐርሰናል ኦር ታክስፔር ነምበር ነው። መለያ ቁጥር የሌለው ማንኛውም ሰው ምንም አይነት አገልግሎት በአብዛኛው ዓለም በአሁን ሰዓት ማግኘት አይችልም። ስለሆነም በዚህ ጊዜ በአብዛኛው ዓለም ይህ የመታወቂያ ወይም የፓስፖርት አሊያም የታክስ ከፋይ መለያ ቁጥር የሌለው ሰው የባንክ አካውንት፣ ሥራ መስራት፣ የሕክምና አገልግሎት ማግኘት፣ ቤት መከራየት፣ ሆቴል አልጋ መያዝ፣ የነዳጅ ማደያ አገልግሎት ማግኘት፣ መማር፣ ገንዘብ መላክና መቀበል፣ ማናቸውንም እንቅስቃሴና አገልግሎት ማግኘት ባደጉት አገሮችና በማደግ ላይ ባሉት እንዲሁም በደሃ አገሮች ውስጥ ፈጽሞ ማግኘት አይቻልም። ማንኛውም ሰርቪስ ለመስጠትም ሆነ ለመቀበል እንዲሁም ወደ ተለያዩ ቦታዎች ለመንቀሳቀስ የመታወቂያ ወይም የፓስፖርት አሊያም የታክስ ከፋይ ሶሻል ሴኩሪቲ ኦር ፐርሰናል ኦር ታክስ ፔይ ነምበር መለያ ቁጥር በቅድሚያ ማግኘት ያስፈልጋል። ባደጉ አገሮች ይህንን የማንነት መታወቂያ ቁጥር የሌለው ግለሰብ ወንጀለኛ ነው ተብሎ ሕጉ ይደነግጋል። ስለሆነም የአውሬው 666 ቁጥር የዚህን ዓለም ነዋሪነቶን የሚያረጋግጥ የመታወቂያ ቁጥር ነው። ስለዚህ ይህንን ቁጥር አሁን እየተጠቀምንበት ያለው በተለያዩ አገልግሎት መስጫ ካርዶች ማለትም የባንክ ክሬዲት ካርድ፣ ፓስፖርት፣ መንጃ ፈቃድ፣ የታክስ ከፋይ መለያ ቁጥር እንዲሁም በሞባይል ካርድና በተለያዩ የመገበያያ ኩፖኖች ሁሉንም አንድ ላይ ማድረግ ነው። የዚህ ዓለም ገዢ በመርፌ መልክ በእጅ መዳፍ የሚሰጥ የሩዝ ቅንጣት የምታክል መሳሪያ RFID ማይክሮቺፕስ አዘጋጅቶ በእጃችን መዳፍ እንድንወስደው እነሆኝ ብሎናል። ይህ የአውሬው 666 ቁጥር ማለት ነው። ማይክሮቺፕስ ምንድን ነው? ማይክሮቺፕስ ማለት በራዲዮ አክቲቭ አሰራር በጨረር የሚሰራ ኮምፒውተራይዝድ ሲስተም ሁሉንም የሰው ልጅ እንቅስቃሴዎችን በአጠቃላይ ለመቆጣጠር የሚያስችል እጅግ ዘመናዊ የጊዜው ቴክኖሎጂ የፈጠረው ግኝት ሲሆን ይህንን መሳሪያ በፊት በእንስሶች ላይ እንስሶችን ለመቆጣጠር ይጠቀሙበት እንደነበረ ብዙ መረጃዎች ይጠቁማሉ። ከቅርብ ጊዜያት በኋላ የሰው ልጆችም ለተለያዩ የግል አገልግሎቶች በፈቃደኝነት በግልጽ ሲጠቀሙበት ታይተዋል። ስለሆነም በአገራችን በኢትዮጵያ ያለው የአውሬው 666 ቁጥር ማርክ ኦፍ ዘ ቢስት 666 RFID ማይክሮቺፕስ ምልክቱን ስለመቀበል በዓለም ላይ ስለሚነገረው ዜና ሕዝበ ክርስቲያኑ ዕውቀቱ እጅግ በጣም አናሳ ነው። ይህ መሳሪያ ሰዎች የማሰብ ዕውቀታቸውን የሚጨምርላቸው ቴክኖሎጂ ነው እንጂ እንደሚባለው የአውሬው 666 ቁጥር ማርክ ኦፍ ዘ ቢስት 666 ምልክት አይደለም ብለው ያስተምራሉ። ብዙዎች ሕዝበ ክርስቲያን የእነሱ ተማሪዎችንም ይህንኑ የእነሱን ሰይጣናዊ ትምህርት አስተምሮ እንደ በቀቀንም ይደግሙታል። ማይክሮቺፕስን የሠራው ተቋም እንኳን ከእነሱ ጋር ለጥቂት እንኳን የሚቀራረብ አስተያየት አለመስጠቱ ደግሞ አስገራሚው ነገር ነው። በአገራችን ያሉም ሆነ በሌላው ዓለም ብዙሃኑ የቤተ ክርስቲያን መሪዎችና አስተማሪዎች ስለ አውሬው 666 ቁጥር ምልክት ሰፋ ያለ አይነት ክርስትና ዕውቀት እንደሌላቸው ያሳየ ሲሆን ይህ ምልክት እንደ ሌላው ዓለም በፈቃደኝነት የሚሰጥ ቢሆን ኖሮ በመጀመሪያም ተሽቀዳድመው የሚወስዱት ያው ራሳቸው የቤተ ክርስቲያን መሪዎችና አስተማሪዎች ናቸው ሊባል የሚያስችል እምነትም አለ። በአሁን ሰዓት በዓለም ላይ ክርስቲያን በእምነቱ ሳቢያ የሚደርስበት ስደት የቀደመውን ያህል አይደለም። ይህ ዲያብሎስ ተኝቶ ወይም የዘመኗ ቤተ ክርስቲያን አሸንፋ ሳይሆን ፈቃድ ሰጪው ራሱ ዲያብሎስ ስለሆነ የሚሰብከውም ስብከት የእግዚአብሔርን መንግሥት ፈቃድ ሳይሆን የዲያብሎስ መንግሥትን ፈቃድ የዚህን ዓለም ሥጋዊ ትምህርትን ስለሆነ አሁን ያለችው ቤተ ክርስቲያን በታላቅ ደስታ እንዲሁም ስጋትና ፈተና ስደት የሌለበትን ሥጋዊ አምልኮ በማራመድ ላይ ትገኛለች። ስለሆነም ይቺ ተዝናንታ የተኛችው ቤተ ክርስቲያን በእግዚአብሔር የተዘጋጀላትን የመጨረሻ ፈተና ፋይናል ኤግዛም በቅርቡ ትወስዳለች። ፈተናውም ይህ ነው፣ ማይክሮቺፕሱን መቀበል አሊያም የሚመጣውን መከራ መጋፈጥ። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ ላይ በታላቁ የእግዚአብሔር ቃል ላይ ከተጻፉት የትንቢት ቃሎች አብዛኞቹ ተፈጽመዋል፣ ጥቂቶች ደግሞ አሁን በመፈጸም ላይ ናቸው። ሌላው ቢቀር በቅርቡ እየተጠቀምንበት ያለውን የዓለም መገበያያ የወረቀት ገንዘብ ከጥቂት ወራት በኋላ ሥራ ላይ እንዳይውል ለማቆም እንዲሁም ተለዋጩን የዚህን ዓለም አንድ የመገበያያ ገንዘብ ዋን ወርልድ ከረንሲ ኤሌክትሮኒክስ የመገበያያ ገንዘብን ለመጠቀም እንዲችሉ አብዛኛውን የዓለም ሀያላን አገራት ተስማምተዋል። በተጨማሪም እስከ
እስካሁን ድረስ ባደጉት ሀገራት RFID ማይክሮቺፕስ የአውሬው 666 ቁጥር ምልክትን በፈቃደኝነት ብዛት ያላቸው ሰዎችና እንስሳዎች የተቀበሉ ሲሆን እንደ ፈረንጆቹ አቆጣጠር በ2017 የአሜሪካን ሕዝብ በሙሉ እንዲቀበል ፕሬዝዳንት ኦባማ ያዘዙ መሆኑ ይታወቃል። በተጨማሪም ከየትኛውም መደብር የቁም እንስሳዎችንና ማንኛውንም ቁሳቁስ ምግቦችን ጨምሮ በሙሉ በአሁኑ ጊዜ የአውሬውን 666 ቁጥር የሚስጥር ቁጥር ምልክት ታትሞባቸዋል። IBM ካምፓኒ 30 ቢሊየን RFID ማይክሮቺፕስን አምርቶ በተባበሩት መንግስታት አማካይነት ለሁሉም ዓለም ክፍል ለሚገኙ ህዝቦችና የቤት እንስሳትን ጨምሮ ይህንን የመጨረሻውን አሰቃቂ የባርነት ዘመን የሚያበስረውንና የዚህ ዓለም ገዢ የሆነውን የዲያብሎስን መንግስት ልዩ የሆነውን የሰው መታወቂያ ቁጥር እንዲቀበሉ የተባበሩት መንግስታት ቢሮ የሆነው WHO አስታውቋል። የተመሰረተው የዲያብሎስ የግዛቱ መንግስት ስም አዲሱ የዓለም መንግስት ስርዓት ወይም አንድ የዓለም መንግስት ኒው ወርልድ ኦርደር ኦር ዋን ወርልድ ጋቨርንመንት፣ አንድ የዓለም ሃይማኖት ዋን ወርልድ ሪሊጅን፣ አንድ የዓለም መገበያያ ገንዘብ ዋን ወርልድ ከረንሲ፣ አንድ የዓለም መታወቂያ ቁጥር RFID ማይክሮቺፕስ ወይም የአውሬው ቁጥር 666። ስለሆነም የአውሬው 666 ቁጥር ምልክት ማለት የዚህ ዓለም ነገስታትና የገዢዎችና ህዝባቸውን በRFID ማይክሮቺፕስ አማካይነት በሕግ አጥምደው በመያዝ ለጨካኙ የዲያብሎስ መንግስት መስዋዕት አድርገው ያቀርባሉ። ስለሆነም የእግዚአብሔር ቤተሰቦች ይህንን RFID ማይክሮቺፕስ በተለይ በአሜሪካን፣ በአውሮፓና በኤዥያ እንዲሁም በሚድል ኢስት ያላችሁ እጅግ ከፍተኛ ጥንቃቄ ልታደርጉ ይገባል። ማናቸውንም ነገር በተለይ ሕክምና በሚደረግበት ጊዜ ብርቱ ጥንቃቄ ማድረግ ያስፈልጋል። ምክንያቱም አሜሪካን ሀገር አንዲት ጥቁር አሜሪካዊት ያለ ፈቃዷ ማይክሮቺፕስ ሐኪሞች እንደሰጧት የዓለም መገናኛ አውታሮች ድርጊቱን መዘገባቸው ይታወሳል። ስለሆነም የመጨረሻው የዚህ ዓለም ጦርነት በሁለቱ መንግስታቶች መካከል እንደሆነ ልብ ብላችሁ አስተውሉ። ጦርነቱ የመጨረሻው የዚህ ዓለም ፍጻሜ ጦርነት ነው። ጦርነቱ የሚካሄደው በክርስቶስና በዲያብሎስ መካከል ሲሆን በዚህች ዓለም ክርስቶስን የምትወክለው ቤተ ክርስቲያን ናት። እንዲሁም ዲያብሎስን የሚወክሉት ደግሞ የዚህ ዓለም ነገሥታትና ገዢዎች ናቸው። ስለሆነም ከዚህ ዓለም ነገሥታቶችና ገዢዎች ጋር በማወቅም ይሁን ባለማወቅ በትብብር በመስራት የዲያብሎስን መንግሥት እንደማገልገል ልንቆጥረውም ይገባል። ሚስጥራዊ የሆነውን የአውሬውን ምልክት ወይም ስም ማለትም 666ን በተመለከተ የተነገረውን ትንቢት ያህል የሰዎችን ትኩረት የሳቡ የመጽሐፍ ቅዱስ ርዕሶች ብዙም አይደሉም። በቴሌቪዥንና በኢንተርኔት እንዲሁም በፊልሞች በመጽሐፍትና በመጽሔቶች ላይ የአውሬውን ስም በተመለከተ ስፍር ቁጥር የሌላቸው ግምታዊ ሐሳቦች ተሰንዝረዋል። አንዳንዶች 666 በመጽሐፍ ቅዱስ ውስጥ የተገለጸው ጸረ ክርስቶስን ያመለክታል የሚል እምነት አላቸው። ሌሎች ደግሞ የአውሬውን አገልጋዮች ለመለየት ተብሎ በንቅሳት ወይም በሌላ ስውር መንገድ የሚጻፍ ሰዎች ሁሉ የግድ ሊኖራቸው የሚገባ ምልክት እንደሆነ ይናገራሉ። 666 የካቶሊክ ሊቀ ጳጳስ ምልክት እንደሆነ የሚያምኑም ሰዎች አሉ። ከሊቀ ጳጳሱ ስሞች አንዱ የሆነው ቪካሬስ ፊሊዴ የአምላክ ልጅ ወኪል የሚለው መጠሪያ የተጻፈባቸውን ፊደላት በሮማውያን ቁጥሮች በመተካትና በቁጥሮቹ ላይ ጥቂት ማስተካከያዎችን በማድረግ 666 ላይ ይደርሳሉ። በላቲን የተጻፈውን የሮማ ንጉሠ ነገሥት የጲቅላጦያንን ስም እንዲሁም በዕብራይስጥ የተጻፈውን የኔሮ ቄሳርን ስም በመውሰድ እዚህ ቁጥር ላይ መድረስ እንደሚቻል የሚናገሩ ወገኖች አሉ። በራእይ መጽሐፍ ላይ 666 የሚለው ቁጥር ከተገለጸ በኋላ ቀጥሎ የተጠቀሱት 144 ሺዎቹ ሲሆኑ እነርሱም የኢየሱስ ክርስቶስን ስምና የአባቱ ስም በግንባራቸው ላይ ተጽፎባቸዋል። እነዚህ ስሞችን የተሸከሙ ሰዎች የእግዚአብሔርና የልጁን ወገን መሆናቸውን ያሳያሉ። ስለ እርሱም በልበ ሙሉነት ይመሰክራሉ። በተመሳሳይም የአውሬው ቁጥር ያላቸው ሰዎች የአውሬው አገልጋዮች መሆናቸውን በግልጽ ያሳያሉ። በመሆኑም ምልክቱ የተደረገው ቀኝ እጅ ላይም ሆነ ግንባር ላይ ምልክቱ ያለበት ሰው በዚህ ዓለም ላይ ላሉ አውሬ መሰል የፖለቲካ ስርዓቶች ከአምልኮ የማይተናነስ ድጋፍ እንደሚሰጥ የሚያሳይ ምሳሌያዊ መግለጫ ነው። ምልክቱን የተቀበሉ ሰዎች ለአምላክ የሚገባውን ለቄሳር ይሰጣሉ። በሉቃስ ወንጌል ምዕራፍ 20 ቁጥር 25፣ በዮሐንስ ራእይ ምዕራፍ 13 ቁጥር 4 እንዲሁም ቁጥር 8 በምዕራፍ 14 እና ቁጥር 1 እንዴት ተስፋቸውን ለጣሉበትና መዳን ያስገኝልናል ብለው ለሚያምኑበት ለፖለቲካ ተቋም ለሚጠቀምባቸው አርማዎችና ለወታደራዊ ኃይሉ አካል ክብር በመስጠት ነው። ለእውነተኛው አምላክ የሚያቀርቡት አምልኮም ከቃል ያለፈ አይደለም።
ከዚህ በተቃራኒ መጽሐፍ ቅዱስ የሚከተለውን ማሳሰቢያ ይሰጣል። በገዢዎች አትታመኑ፣ ማዳን በማይችሉ ሥጋ ለባሾችም አትመኩ። መንፈሳቸው ትወጣለች፣ ወደ መሬታቸውም ይመለሳሉ፣ ያን ጊዜም ዕቅዳቸው እንዳልነበር ይሆናል። መዝሙር 146 ቁጥር 3 እና 4። ይህን ጥበብ ያዘለ ምክር የሚከተሉት ክርስቲያኖች መንግስታት የሰጡትን ተስፋን መፈጸም ሲያቅታቸው ወይም ከፍተኛ አድናቆትን ያተረፉ መሪዎች በድንገት ከቦታቸው ሲወርዱ ግራ አይጋቡም። ምሳሌ ምዕራፍ 1 ቁጥር 33። አሜሪካን ሀገር መንግስት ከኦክቶበር 2015 ጀምሮ ክሬዲትና ዴቢት ካርዶች፣ ፓስፖርቶች፣ መታወቂያዎችና ማንኛውም መንግስት የሚሰጣቸው ሰነዶች በሙሉ ማግኔቲክ ስትራይፕ መያዛቸው ቀርቶ ማይክሮቺፕ እንዲኖራቸው ይደረጋል። ከዚህ በፊት የአሜሪካን ሀገር ካርድን ተጠቅሞ ዕቃ የሚገዛ ሰው በክፍያ ወቅት የካርዱን ማግኔቲክ ስትራይፕ በባለ ሱቁ ካርድ ሪደር ውስጥ ካሳለፈው በኋላ ዕቃውን ለመግዛቱና ካርዱ የራሱ መሆኑን ለማረጋገጥ ደግሞ ጨምሮ ይፈርማል። አሁን በአዲሱ ሲስተም ሰው ካርዱን ይዞ ወደ አገልግሎት ያገኘበት መክፈያ ቦታ ሲደርስ የድርጅቱ ካርድ ሪደር እንዲያነባው ይደረጋል። የሰውየውን ስም፣ አድራሻና ስለ ሰውየው ማወቅ የሚፈለገውን መረጃ ሁሉ ያገኛል። ከዚያም ዕቃውን ለመግዛቱና ካርዱ የራሱን መሆኑን ለማረጋገጥ ሚስጥር ፒን ኮድ በካርድ ሪደር ማሽኑ ላይ ያስገባል። ካናዳ፣ አውሮፓና ሌሎች አገሮች ወደ ማይክሮቺፕ ከተዘዋወሩ ቆይተዋል። አሜሪካን ከነኛ አገሮች ቢያንስ 10 ዓመታት ወደ ኋላ ቀርታለች። ይህ ከማግኔቲክ ስትራይፕ ወደ ማይክሮቺፕ የተደረገው የቴክኖሎጂ ሽግግር በገንዘብ ስውውር ስርዓት ውስጥ የሰውን ጣልቃ ገብነት በማስቀረት ረገድ ትልቅ እመርታ ነው። ይኸውም የተለየ አሻራ ያለውና መፈረም የሚችል የሰው ልጅ ብቻ ሲሆን ከአሁን በኋላ ለመግዛትም ይሁን ለመሸጥ የካርድ ተጠቃሚው መፈረም አያስፈልገውም ማለት ነው። ለጊዜው በፊርማ ፋንታ ሚስጥር ፒን ኮድ በካርድ ሪደር ማሽኑ ላይ የማስገባት አስፈላጊነትን ምክንያቱ ምናልባት ካርዱን የያዘው ሰው ባለቤቱ ባይሆንስ የሚል ጥርጣሬ ለማጥፋት ታስቦ ነው። ይህንን ጥርጣሬ ለማጥፋት ቀጥሎ የሚደረገው እርምጃ ማይክሮቺፑን በሰዎች ሰውነት ውስጥ መትከልን ነው የሚሆነው። RFID ቴክኖሎጂ። ይህ ቴክኖሎጂ ያለ ንክኪ በዋየርለስ ዘዴ የሬዲዮ ፍሪኩዌንሲን በመጠቀም ስለ ማይክሮቺፕ ተሸካሚው ሰው ወይም ሌላ ነገር ዳታ በማስተላለፍ ማንነቱን ማወቅና ፈልጎ ለማግኘት የሚረዳ ነው። በስዕሉ ላይ እንደምትመለከቱት ይህ በሰው ሰውነት ውስጥ ሊተከል የተዘጋጀው ማይክሮቺፕ በመጠኑ የአንዲት የሩዝ ቅንጣትን ነው የሚያክለው። ኦገስት 4 1998 ፕሮፌሰር ኬቪን የተባለ ሰው የመጀመሪያ በሰውነት ውስጥ ማይክሮቺፕ የተተከለለት ሰው ሆኖ ተመዝግቧል። ሰው ቀድሞ በካርድ ይከፈቱ የነበሩ በሮች አውቀው ይከፈቱለታል። እርሱ ሲገባ የቤቱ መብራት ራሱ ይበራለታል። በ2004 ዓ.ም ደግሞ ባርሴሎና ውስጥ ባጃ በመባል የሚታወቅ ክበብ ለደንበኞቹ በሰውነታቸው ውስጥ ማይክሮቺፕ በመትከል በክበቡ ውስጥ ለሚፈልጉት አገልግሎቶች ሂሳብ ለመክፈል እንዲጠቀሙበት አድርጓል። እንደ ልብ ድካም የመሳሰሉ በሽተኞች ይህንን ቴክኖሎጂ እንዲጠቀሙ ይበረታታሉ። ምክንያቱም ድንገት ራሳቸውን ስተው ወድቀው ቢገኙ ስለ ራሳቸው መናገር ስለማይችሉ የሕክምና ታሪካቸው በሰውነታቸው ውስጥ ከሚገኘው ማይክሮቺፕ ሐኪሞች በቀላሉ መረጃ ስለሚያገኙ። የአርኤፍአይዲ ማይክሮቺፕ ቴክኖሎጂ በሰዎች የዕለት ተዕለት እንቅስቃሴ ውስጥ በመኪና ፓርኪንግ እስከ ትላልቅ ፋብሪካዎች ከፍተኛ ጠቀሜታ እየሰጠ ይገኛል። ስካንዲኔቪያን አገሮች የወረቀት ገንዘብ ወይም ሳንቲም የሚጠቀሙት 6% ብቻ ነው። የወረቀት ገንዘብ ወይም ሳንቲም ምልልስ እያጠፋች ያለችው ዋነኛው አገር ደግሞ ቤልጂየም ናት። ከዚያም ፈረንሳይ፣ ካናዳ፣ እንግሊዝ፣ ስዊድን ደግሞ ይከተላሉ። 89% ሕዝብ የሚጠቀመው ኤሌክትሮኒክስ ገንዘብን ነው። የዴንማርክ መንግስት በአገሪቱ ያሉ አብዛኛው ካሽ ሬጂስተር ማሽኖች ያለ ሥራ በየገበያ አዳራሹ የተቀመጡ ስለሆነ ከጃንዋሪ 2016 ጀምሮ ወደ መጋዘን እንዲገቡ ሐሳብ አቅርበዋል። ማስተርካርድ እንዳስታወቀው አዳዲስ ቴክኖሎጂዎች እንደ የአርኤፍአይዲ ማይክሮቺፕ እና የሞባይል ክፍያዎች በፊታችን ባሉት ጥቂት ዓመታት ውስጥ ሰዎች የሚከተሏቸውና ለውጥ የሚያስከትሉ ናቸው እየተባለ ነው። በአሜሪካን ሚኒሶታ ዊስኮሊን የተባለ ድርጅት ሰራተኞቹን እጃቸው ላይ ማይክሮቺፕ ወይም ተንቀሳቃሽ የኤሌክትሪክ ቁስ በክንዳቸው አስቀብረዋል። ከድርጅቱ 85 ሰራተኞች ውስጥ 50ዎቹ ናቸው ይህ ቺፕ የተቀበረላቸው። ታዲያ ሰራተኞቹ በዚህ ቺፕ በሮችንና ኮምፒውተር መክፈት እንደ ክሬዲት ካርድና መታወቂያ ያገለግላልም ተብሏል። ይቺ የሩዝ ፍሬ የምታክል ማይክሮቺፕስ ወይም 666 የአውሬ ምልክት በ$300 የምትሸጥ ናት። የዚህን ድርጅት
ድርጅት ማይክሮቺፕ ለአገልግሎት ያበቃው 3 ስኩዌር ማርኬት የሚባል ድርጅት ከስዊድኑ ባዮሃክስ የተሰኘ ድርጅት ጋር ለአገልግሎት አብቅቶታል። የድርጅቱ ስራ አስኪያጅ ወይም ቺፍ ኦፕሬቲንግ ኦፊሰር ማክ ሙላን ወደፊት የዓለምን ገበያ መቆጣጠር የሚፈልግ ሰው ይህንን ቴክኖሎጂ መጠቀም አለበት ሲል ተደምጧል። ያ ማለት ደግሞ ይህንን ቺፕ በእጁ ያላስቀበረ ሰው በሮችን ማለፍና መገበያየት አይችልም ማለት ነው። ይህ ማይክሮቺፕ በእጆቻቸው የተቀበረላቸው ሰዎች ዋሌት ይዘው መንቀሳቀስ አያስፈልጋቸውም። መታወቂያቸው፣ የክሬዲት ካርዳቸው፣ ሁሉ ነገራቸው በቆዳቸው ላይ ነውና። የቴክኖሎጂ ተንታኞች ማይክሮቺፑ ለሳይበር ጥቃቶች ወይም ሃከሮች የተጋለጠ ነውም ሲሉ ፍራቻቸውን ይገልጻሉ። ክርስቲያኖች ደግሞ ከሃይማኖታቸው ጋር እንደሚጋጭ ይናገራሉ። የካሊፎርኒያ፣ ሚዙሪ፣ ሰሜን ዳኮታ፣ ኦክላሃማ ግዛቶች የሰዎችን ነጻነት ይጋፋል በሚል ይህንን ማይክሮቺፕ ከልክለውታል። ከ2 ዓመት በፊት በምዕራብ ቨርጂኒያ ግዛት የከሰል ማውጣት ድርጅት ውስጥ ሲሰራ የነበረ ግለሰብ ለቁጥጥር ሲባል በእጅ ላይ እሰር ሲባል እምቢ በማለቱ ከአሰሪው ጋር ተጣልቶ ከሥራ ተባሯል። ሰራተኛው ይህ የአውሬው ምልክት ነው ሲል ነበር የተቃወመው። ጉዳያቸው ፍርድ ቤት ደርሶም ሰራተኛው $150,000 አሸናፊ ሆኗል። የማይክሮቺፑን ሥራ መጀመር ተከትሎ የተቃውሞ ሰልፍ የተዘጋጀ ሲሆን በፌስቡክ ገጽም ሰዎች እንዳይጠቀሙት የአድማ ቅስቀሳ ተደርጎም ነበር። በተመሳሳይ ማይክሮቺፕ በስዊድን ለባቡር ትኬት አገልግሎት ላይም መዋሉ ይታወሳል። ወደ አውሮፓ ስንሸጋገር በእንግሊዝም ትላልቅ ድርጅቶች ለሰራተኞቻቸው ደህንነትና ለመስሪያ ቤት ደህንነት በሚል ሰራተኞቻቸውን ማይክሮቺፕስ ሊያደርጉባቸው መሆኑን ተከትሎ የአገሪቱ ንግድ ኅብረትና የሰራተኞች ማኅበር ፍራቻቸውን ገልጸዋል። ባዮቴክ የተሰኘ የእንግሊዝ የቴክኖሎጂ ተቋም በእንግሊዝ ብቻ 150 የማይክሮቺፕ ተከላን አከናውኗል። ቺፑ በታምብና ጠቋሚ ጣቶች መካከል የሚቀመጥ ይሆናል። ሰራተኞችም በሮችን መክፈት፣ መኪናቸውን ማስነሳት እንዲሁም የሕክምና መረጃን እንዲይዙበት ይረዳል። ከዚህ ቀደም በውሾችም ላይ ተሞክሯል። ባዮቴክስ የተሰኘው የስዊድን የቴክኖሎጂ ተቋም በሀገር ውስጥ ለባቡር አገልግሎት የሚውል ቺፕ ለደንበኞች አስቀብሮ ነበር። በዩኬ ደግሞ ወደ 180,000 ለሚጠጉ ቢዝነሶችን የሚወክል ተቋም የማይክሮቺፕ ስጋቱን ተናግሯል። ሆኖም ግን አሁን ሰራተኞቻቸው ላይ ማይክሮቺፕ አስቀብረው ሰራተኞችን ነጻነት እያሳጡ ነው ያሉት። ባዮቴክ የተሰኘው የእንግሊዝ ተቋም አሁን ብቻ 150 ሰዎችን ማይክሮቺፕ አስቀብሮላቸዋል። ሌላ የፋይናንስና ኢንጂነሪንግ ማይክሮቺፕስ ለሰራተኞቻቸው አስቀብረዋል። ከ70 እስከ 260 ዩሮ ዋጋ ነው የሚገዛው። በእንግሊዝ KMPG የተሰኘ የሂሳብ ሥራ ተቋም ደግሞ ምንም ቢፈጠር ሰራተኞችን ማይክሮቺፕ አላስቀበረባቸውም ብሏል። በተጨማሪም በእንግሊዝ EY እና PwC የተባሉ ተቋማትም ይህንን የአውሬውን 666 ቁጥርን አሻፈረኝ አንቀበልም ብለዋል። እንግዲህ ውድ ወገኖቼ ጌታ ሊመጣ ቀኒቱንና ሰዓቲቱን በማናውቅበት በዚህች የዘመን ልቅላቄ ሰዓት ላይ የተጋረጡብን ፈተናዎች እጅጉን ከባድና ፈታኝ ናቸው። ከመቼውም ጊዜ በበለጠ ልንተጋና በጥንቃቄ ልንጓዝ ግድ ይለናል። ጌታ በደጅ ነው። ትንቢቶች ሁሉ ተጠናቀው ፍጻሜ ላይ ናቸው። ከሚያዘናጉን የምድር ተኮር የኑፋቄ ትምህርቶችና የስተት አስተማሪዎች የነፍሳቸው መሻትና ጥማት አልፈን ተሻግረን ተጉዘን የሐሰተኛ ነቢያትን የማጭበርበሪያ መንገድ ነቅተንና ተጠብቀን አልፈን ከሚመጣው ታላቁ ሙሽራ ጋር በሰርጓ ቀን ተዘጋጅታ እንደምትጠብቅ ሙሽሪት ራሳችንን አዘጋጅተን ልንጠብቅና ማራናታ አሜን ጌታ ሆይ ቶሎና ልንል ሰዓቱ ግድ ይለናል። ማራናታ 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 አሜን ጌታ ኢየሱስ ሆይ ቶሎና። እጅግ የተወደዳችሁ የፕሮግራማችን ተከታታዮች እንግዲህ እንዲና እንዲያያልን የ2 ሰዓት ፕሮግራማችንን ወደ ማገባደዱ ደርሰናል። ስለተከታተላችሁን ጌታ ኢየሱስ ክርስቶስ በጣም አብዝቶ ይባርካችሁ ለማለት እንወዳለን። የተወደዳችሁ ተመልካቾቻችን ማሳረጊያውን ደግሞ እርሱ ሳምንት ደግሞ ከሌሎች ፕሮግራሞች ጋር እንደገና የምንጠብቃችሁ ይሆናል። ጌታ ኢየሱስ ክርስቶስ ሁላችንንም የሳምንት ሰው ይበለን፣ ሀገራችንን ይባርክልን፣ ይጠብቅልን። በያላችሁበት ሰላም ለእናንተ ይሁን። ተባረኩ።
አሜን ማራናታ አሜን ማራናታ ጌታ ኢየሱስ ቶሎና ክብርን ለብሰን እንደ ደመና ክብርና ይሃለንና አሜን ማራናታ አሜን ማራናታ ጌታ ኢየሱስ ቶሎና ክብርን ለብሰን እንደ ደመና ክብርና ይሃለንና ተቅበዝበዘን እንዳንጠፋ አንተ እኮ ነህ ውዴ ለኛ